ማይቱ ጋር ተከራከረ። ቡና መድፊያ ላይ አታላ መድፊያ ላይ ምን ታረጋላችሁ ይባላል። ማን ስለምን ሊከሰከስ ነው? ረበስኒ አቅርባልኛል። ጀበናውንም እንክትክት አድርጌ ወደ ውጭ ሰብሬ ጣልኩት። እግዚአብሔር እንዳለ ምንም የማይመስለው ዓለም ላይ እኮ የሚደንስ የሚጨፍራል። ደርሶበት ተቆንጥጦ እኮ ነው የመጣው። እዚህ ሰው እኮ ነበር የሚያጎርሰኝ ነበር። ሁለት እኮ ነው ቁርባን ስንት ተክሊል የትም ወድቋል በዳቢሎስ ስራ። እኔ እኮ ጠዋት ወጥቻ አዲስ አበባ ሄጄ እኮ ለማታ ማላምናት ሚስቴን ነው ያጣሁት። ትመጣና በሌላው ሰላም በሆነ በካስዬ ለምን አንፋታም ትለኛለች። እድሜ ልክ ያሳደግኩት ልጅ እንዴት ትነጥቃኛለህ አለ። አፉን ከፍቶ ከሰማይቱ ጋር ተከራከረ። ፋታም አልሰጠው። ሰማይቱ በፈረሱ ኮቴ ረመረመው። አላየ ቦታው እኮ ድንቅ ነው። ቦታው እኮ የሰው አንደበት አይገልጸውም። ድነቱ ፈውሱ እኮ ታምሩ እኮ የኔ ድዊ ጭንቅላት የኔ አነስተኛ ዕውቀት እንዴት ይገልጸዋል? በትንስ ግጭግጭ ያለን ባልና ሚስት እንደው በትንሱ አደፈረሽብኝ አደፈረስክብኝ ምክንያቱ ልጆች በ6 ሰዓት 7 ሰዓት ከሆነ ቡና መድፊያ ላይ አታላ መድፊያ ላይ ምን ታረጋላችሁ ይባላል። ማን ስለምን ሊከሰከስ ነው? ሰይዳ ረበስኒ አቅርባልኛል። ስኔውንም ጀበናውንም እንክትክት አድርጌ ወደ ውጭ ሰብሬ ጣልኩት። እግዚአብሔር እንዳለ ቅዱሳኖች እንዳሉ ምንም የማይመስለው ዓለም ላይ እኮ የሚደንስ የሚጨፍራል። ደርሶበት ተቆንጥጦ እኮ ነው የመጣው። እዚህ ሰው እኮ ነበር የሚያጎርሰኝ ነበር። ሁለት እኮ ነው ታመምኩት። አንድ ብቻ እኮ አይደለም፣ ሁለት እኮ ነው ሬሳ ያሆንኩት። አሳየው አለው መልአኩ አዞት ቅዱስ ሚካኤል እዛ ኪዳነ ምሕረት ብሩን አምጥቶ ጎንጆ የሚያል እንዲህ እያንጠባጠበ እንዲህ እኔ እንደዚህ ሆነ ያያየው ማለት ነው። መንፈሱ ሰውሮኝ መንፈሱ ትዳሬ በዚህ እንደፈረሰ አላውቅም። ምን አደረግን? የሚገርም ሰውዬ ነው። አንጥቶ ነው ቁጭ አደረገው። እንደ መጀመሪያው ቀን በርሜል እያተተ እንደዚህ ሲልክ የነበረ የለዩት ልብስ ሐር ልዩ ምን ብዬ መግለጽ የማልችለው ቅዱሳኖች ይረዱኝ ነበር ታምሜ። ይሄ ቆሻሻ መንፈስ የሚኖርበት ደይኑን በርናባስን አሳይቶኛል። ውስጥ ድረስም ገብቻለሁ። ፍጡነ ቡና አንድ አቋም የሌላት ካለስ ንገረኝ። አሁን አንተ ይቅርታ አድርግልኝና እኔ አንተን ልጠይቅ። ደግሞ መጠየቅ ብቻ አይደለም መጠየቅም አለ። ይሄን የምታውቀው ነው ያህል ንገረኝ እስቲ። ለምንድን ነው ትክክል ትምህርቷ መከል ለህዝቧ የማይደርስላት? ለምንድን ነው ንገረኝ እስቲ። ልክ ነህ። ያው መጠየቅም መጠየቅም ኃጢአት የለውም። ያው ሰው የማያውቀውን ይጠይቃል፣ መላሹም ደግሞ የሚያውቀውን ይመልሳል። የማያውቀውን አላውቅም ይላል። እኔም እንዳንተ ግራ የተጋባው ሰው ነኝ። በተፈጥሮ ቡና አልወድም፣ አልጠጣም። ይሄ ቡናን ኃጢአት ነው ብዬ ክልክል ነው ብዬ ሳይሆን ስለማልወድ ነው፣ አልጠጣም። እግዚአብሔር ይመስገን። ትኩስ ነገር ላይ ብዙም እኔ ወተትም የተፈላ ነገር አልወድም፣ ሻይም አልጠጣም። ትኩስ ነገር አልወድም። ይሄ የራሴ ተፈጥሮ ነው። ትኩስ ነገር ከጠጣው ውስጤን ያቃጥለኛል። ለምን እንደሆነ አላውቅም። ወተት እርጎም እጠጣለሁ፣ በኩባያም እጠጣለሁ፣ እንደታለበም እጠጣለሁ። ግን ወተት ተፈልቶ አልጠጣም፣ ሻይም አልጠጣም፣ ቡናም አልጠጣም። ስለዚህ የቡና ነገር ግን ለኔም ጥያቄ ነው። ትልልቅ አባቶች የምትላቸው መምህራኖች አንድ መድረክ ላይ ስለ ቡና ጥሩ ነገር ሲያስተምሩ ትሰማለህ። ቡና እግዚአብሔር የፈጠረው ፍጥረት ነው። ከስነ ፍጥረታት መካከል እግዚአብሔር ከእጽዋቶች መካከል የፈጠረው ፍጥረት ነው። ቡና እንደ የትኛውም ቅጠል መድኃኒት ነው። ችግሩ ለአምልኮ አለመጠቀም ነው እንጂ ቡና ማን ነው እንዳትጠጡ የከለከላችሁ የሚሉ መምህራኖች አሉ። በሌላ በኩል ስትሄድ ደግሞ ድርሳነ ጽዮን፣ ዜና ስላሴ እንደውም ዜና ስላሴ ገጽ 551 ላይ ቡና የሚጠጣ ሰው በቤተ ክርስቲያን ገረገራ ግቢ እንዳይቀበር ሁላ ይላል። አሁን ይሄንን መጽሐፍቶቹ ራሱ የሚያስታርቃቸው አጥተው እንጂ እየተጋጩ ነው። ከዛ እንደገና ደግሞ ጥቅምት 27 መድኃኔዓለም ጋር የሚከበረው በትረ ማርያም ወይም መባጽዮን ድርሳነ መባጽዮን ላይ እንደዚሁ ይላል። ግን የተለያዩ መጽሐፍቶች ላይ ቤተክርስቲያን የምትጠቀማቸው መጽሐፍቶች ላይ የሚጋጭ ነገር አለ። ስለዚህ አንዱ መምህር ደግሞ ተነስቶ
ቡና ጠዋት ማታ እየጠጣችሁ ጀበና እየደፋችሁ ቡና የተረገመ እጽዋት ነው። በልምድ ይሁን በመጽሐፍ አስተምሮ ይሁን ክርስቶስ በተሰቀለ ጊዜ ዛፎች አዝነው ቅጠላቸው ሲረግፍ ቡና ጫት ትንቧ የለመለሙ ዛፎች ናቸው የሚባልም ትምህርት ሰምቻለሁ። አሁን እኔ የእምነቱን ተከታዮችና መምህራኖችን ወክዬ ሳይሆን እኔ እማቀውን ማለት የሰማሁትን ነገር የሚጋጭብኝን ነገር ነው እየነገርኩ ያለው። ስለዚህ በዚህ ሁኔታ ስለሆነ ይጠጣል አይጠጣም ለሚለው እኔ መልስ የለኝም እውቀቱ ስለሌለኝ ማለት ነው። ግን በጣም አወዛጋቢ እንደሆነ መልስ የሰጠበት አካል እንደሌለ አውቃለሁ። መልስ የሚሰጠው በማን ነው ካልከኝ በአንድ ትልቅ መምህር ሳይሆን በአንድ ትልቅ አባት ሳይሆን ራሱ ሲኖዶሱ ነው ይሄንን የሚመልሰው። ተባረክ። ምክንያቱም በቤተ ክርስቲያን አሰራር ወይም በቤተ ክርስቲያን አገልግሎት ዶግማ አለ፣ ቀኖና አለ፣ ስርዓት አለ፣ ትውፊት አለ። ቀኖና የሚሻሻል ነገር ነው። ዶግማ የማይነካ ነገር ነው። ቀኖና አሁን ይሄ አይበላም፣ አንዱ ተነስቶ ይበላል። ደም አለው፣ ጉበት አለው፣ አንጀት አለው። ከዶሮ ላይ ወይም ከፍየል ከበግ ላይ የምታገኛቸውን ተፈጥሯዊ ነገሮች በሙሉ ታገኛለህ። ሰላም በሀገር ውስጥና ከሀገር ውጭ ግን አብይ ጾም ሲገባ የጾም ምግብ ጀምረናል። አሳ ጎላሽ፣ አሳ ለብለብ፣ አሳ ክትፎ፣ አሳ ወጥ፣ አሳ ጥብስ። በቃ አሁን ይሄ ለመሸጥ የፈለገ ነው፣ ለስራ ለማትረፍ የፈለገ ነው። የሚበላውም ደግሞ የበሬና የፍየል ስጋ ተወ እንጂ አሳ ነው የሚበላው። በእርግጥ አታክልቶችም እንደ ምግብ ከተባለ ከአሳ እኩል ከፍየል ስጋ ከበሬ ስጋ እኩል ሊያጠግቡም ሊያደልቡም ይችላሉ። ግን እነዚህ ደግሞ ደም ያላቸውና ጥሎላት ተብለው የሚጠሩ ምግቦች በየትኛውም አጋጣሚ ጾመንም ውለን እንደውም በተነካካ ዕቃ እንበላም አይደል? አንዳንድ ጊዜ እኮ በገጠር አካባቢ በጾምና በፍስክ ጊዜ የሚቀርብባቸው ዕቃዎች ቢታጠቡም እንኳን ተለይተው ይቀመጣሉ። ስለዚህ በዛ ልክ ስለሆነ እኔ አሁን የምለው ይህንን አስታራቂ ሐሳብ ከላይ ከመዋቅር ቢወርድ የተሻለ ነው እላለሁ። ያው አባቶችም ስለሚያዩት ይሄንን ቡና የሚጠጡ መነኮሳቶች ቡና የሚጠጡ የሃይማኖት አባቶች አሉ። እንግዲህ ለራሳቸውም አድልተው ከሆነ መልስ ያልሰጡበት አላቅም። ግን እነዚህ ሁለቱ ነገሮች አሁንም በህዝበ ክርስቲያኑ ዘንድ አከራካሪ እንደሆኑ ቀጥለዋል እና ይሄ ነው እኔ ያለኝ መልስ። ለጠየቀኝ ጥያቄ መልሴ ይሄ ነው። እግዚአብሔር ይስጥልን። እንግዲህ የምንወዳቸው አባቶቻችን እባካችሁን ስለ ልጆቻችሁ ብላችሁ እውነተኛውን ነገር አስቡበትና አውጡልን። እጅግ እንወዳችኋለን፣ እጅግ እናከብራችኋለን። እናንተ ከሌላችሁ ማን አለን? ከእግዚአብሔር በታች ያለው ምናምነውና የምንቀበለው እናንተን ነውና የሲኖዶስ አባላት እባካችሁ ተክታችሁ ይሄን ስለ ቡና ጉዳይ አድርጉ። እኔ ግን የምናገረው በጣም የሚገርም ነገር ስለ ቡና በዛ ወዳጃ ቤት እድገቴ ለብቻዋ ስኒ ያለች ለብቻዋ ስኒ እሷ ላይ ነው መጀመሪያ የምትቀዳው። ብቻ መንገር ሳይሆን እንድትመራመሩት ነው፣ እንድትዙት ነው። አሁን ይጠጣል አይጠጣም በሚለው አይደለም። እንደው እግዚአብሔርን በእውነት አልቅሰን ብንጠይቀው እግዚአብሔር መልስ አይሰጠንም ወይ? ሲሸተን እስቲ ቡና የሚገርም ነገር ቡና የትና የት ሄዶ ነው የሚሸተን? ሽታው ይሸታል። እንደገና ሽታው ብቻ አይደለም፣ አተላው በሚደፋበት ሰዓት እኮ እኛ ጋር ልጆች በ6 ሰዓት 7 ሰዓት ከሆነ ቡና መድፊያ ላይ አተላ መድፊያ ላይ ምን ታረጋላችሁ ይባላል። ማን ስለሚልከሰከስ ነው? ሰይጣን። ማን ስለሚልከሰከስ ነው? ማን ጉድ ስለሚል ነው? ሰይጣን። ወደ ዋናው ነገር ይልግባልህና እዛው ጸበሉን ይዤ እንደቆንኩ ወደ ታሪክ ልመለስልህና ነገርኳት። እመቤቴ እንዲህ ብላኛለች። አባይን ነገር ፈተውታል፣ ምን ታያለሽ አልኳት። ተጨነቀች። የሆነ ነገር ስትል በቃ ደስተኛም አይደለችም። ይሁንም አልሁንም ለማለት ብቻ ያን የቀረበ ስኒ አቅርባልኛለች። ስኒውንም ጀበናውንም እንክትክት አድርጌ ወደ ውጭ ሰብሬ ጣልኩት።